ተመልካቾች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የመጣሁበት ቪዲዮ ምንድነው? ለፊታችን የሚሆን ማስክ ነው። ለሴቶች ፊታችን ላይ ጥቁር ለሚወጣ ፊታችን ላይ የሆነ ሽፍፍ የሚል እንደገና ደግሞ ይሄ የቡግር እንደዚህ የተለያዩ ነገሮች ፊታችን ላይ የሆነ ፊታችን ጥርት እንፈልጋለን፣ ግን እንደዚህ አይነት ነገሮች ሲወጡብን የምንጠቀማቸውን ነገሮች ነው ይዤ የመጣሁትኝ። አብራችሁ ተከታተሉኝ። አመሰግናለሁኝ። ይሄ እንደምታዩት ተልባ ነው፣ ያልተቆላ ተልባ። ይሄንን አሁን እቀቅለዋለሁ። ንጹህ ነው። 2 ማንኪያ በዚህ 2 ማንኪያ ነው ሰፍሬዋለሁ። ይሄንን እዚህ ጨምርና ይፈላል። እንደምታዩት ይሄ እስከሚበስል ትንንና ተመልሼ እመጣለሁ ሲበስል። ይሄ ደግሞ እዚህ ጋር የምታዩት ራይዝ ነው። ማንኛውም ራይዝ ከቤታችሁ ያላችሁ ነጭ ሩዝ ይሆናል ብዬ አስባለሁኝ። የተቀቀለ ነው፣ ኦልሬዲ ሬዲ ነው። ይሄን እና ተልባውን እንትን ብዬ ከጨረስኩ በኋላ ፈጫጭቼ እንዴት እንደምጠቀምና ያሉትን ነገሮች ላሳያችሁ ደግሞ ተመልሼ እመጣለሁ። አብራችሁን ቆዩ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮዬን እያያችሁ ኮሜንትም ስጡኝ። ቤተሰብ ሁኑ። አመሰግናለሁ። ይሄ እንደምታዩት በዚህ ሁኔታ በደንብ ይበስላልኝ እና ጀሉን ነው የምንፈልገው በደንብ ከበሰለ በኋላ ማለት ነው። በጣም አሪፍ ለውጥ ነው ያየሁበት እኔ ማለት ባንዴ። ብዙ ሰዎች በ3 ቀን በ2 ቀን በአንድ ቀን ምናምን እንደዚህ የሚባል ነገር የለም። ግን አሁን ይሄ የማዘጋጀው ነገሩ ሁለቱ ራይዙንና ይሄንን ፈጭቼ መጨረሻ ላይ ታዩታላችሁ። የምጠቀመው ኦይልም አለኝ። ግን በአንድ ቀን ስለተቀባችሁት ብቻ በአንድ ቀን ይለውጣል ማለት አይደለም። ቢያንስ 15 ቀን በትንሹ 15 ቀን እና ከዛ በላይ ተጠቅማችሁ ብታዩት። ለምን ይሄ ኬሚካል የለውም፣ ምንም ነገር የለውም። ተፈጥሯዊ ነገር ስለሆነ ሊጎዳንም የሚችል ነገር አይደለም ማለት ደጋግመን ብንጠቀመው ይሄን ያክል ይሄን እንትን ታች ላይ ያመጣል ጉዳት ያመጣል ብለን የምንሰጋበት እንትን የለንም። ስለዚህ ከቤታችን እስካለን ድረስ ሁሌም ብንጠቀመው ችግር የለውም። ካዘጋጃችሁ በኋላ ደግሞ ብዛት ያለው ከሆነ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ፍሪጅ ውስጥ አስቀምጣችሁ ፊታችሁን ከመታጠባችሁ በፊት በዚህ 15 ደቂቃ ስክራብ አድርጋችሁት 5 ደቂቃ ደግሞ ትታችሁት ፊታችሁ ላይ ብትቆዩ በጣም ለውጥ አለው ማለት። እኔ ላይ ለውጥ የማይባቸውን ነገሮች መጀመሪያ ሞክሬ 2-3 ሞክሬ ከዛ በኋላ ነው ለእናንተ ይዤ የምመጣው እና ይሄን ነው የምመክራችሁ። እዩትኝ፣ ትወዱታላችሁ። ይሄ ጀል እስከሚሆን መጠበቅ አለብን። ከዛም በኋላ እንዴት እንደምሰራ አሳያችኋለሁ። ሌላውን ነገር ጨርሼ እንደገና ተመልሼ እመጣለሁ። አመሰግናለሁ። አብራችሁን ሁኑ። እሺ፣ ተመልሼ መጥቻለሁ። እንዳልኳችሁ ሩዙን እዚህ ውስጥ ከትቼዋለሁ፣ መፍጫው ውስጥ ማለት ነው። ተልባው ደግሞ በስሎ ቀዝቀዝ ብሎ እንደዚህ አጥልየዋለሁ። ይሄንን ይመስላል። አሁን እዚህ ላይ ምን እጨምራለሁኝ? ኦይል እኔ በክዳኑ አንድ ብቻ ነው የማደርግበት። ያው እንደየእንትናችሁ እንግዲህ ተልባው የራሱ ቅባትነት ስላለው ብዙም አልፈለኩም መጨመር። እንደ እንትናችሁ እንደየራሳችሁ ይሄን ሙዚቃ እንጨምርና እዛ አብረን እንፈጨዋለን ማለት ነው። ፈጭቼ ተመልሼ እመጣለሁኝ። አይው እንዳያችሁት የተልባው ጀል እንደገና ደግሞ ኦሊቭ ኦይል። እኔ ኦሊቭ ኦይል ነው የሚስማማኝ፣ ለዛ ነው ኦሊቭ ኦይል የተጠቀምኩት። እናንተ የፈለጋችሁትን አልመንድም ሊሆን ይችላል፣ ኮኮናት የፈለጋችሁትን ልትጠቀሙ ትችላላችሁ። ይሄን ይመስላል። ፈጭቼ ተመልሼ እመጣለሁኝ። አብራችሁኝ ቆዩ። ይሄው እንደምታዩት ተመልሼ መጥቻለሁ። ከፈጨው በኋላ ሩዙን
የወይራ ዘይቱንና የተልባውን ጀል አድርጌ በአንድ ላይ ፈጨሁት። ብዙም መፍጨት አይጠበቅብንም። ለምን በጣም እንትን ሲሆን ኖርማል ተቀብተን ነው እንጂ ምንተው ለማሸት ያክል አይሆንም ማለት ነው። እኔ ወፈር ሲል ደስ ይለኛል ላጠቃቀም እና እናንተ ደግሞ እንደተመቻችሁ አድርጋችሁ ተጠቀሙ እና ከቤታችን በቀላሉ የምናገኘው ነገር ነው ብዬ አስባለሁ። ይሄንን ማለት የማናቃቸውን ክሬሞች ገዝተን ከምንጠቀመው ይልቅ በተፈጥሮ መንገድ ራሳችንን ብንጠብቅ ብዬ ላለሁኝ። እኔን ጠቅሞኛል። በጣም ነው የጠቀመኝ ከምላችሁ በላይ። ስለዚህ እናንተ ሞክሩትኝ፣ ተወዱታላችሁ። ተፈጥሯዊ ነገር ነው። በእኛ ላይ የሚያሳድርብን በቆዳችን ላይ የሚያሳድርብን ምንም አይነት ችግር ይኖራል ብዬ አላስብም። የለምም። ለምን ብዙ ጊዜ ተጠቀመዋለሁ። በጣም የተመቸኝ እንትን ነው፣ ውህድ ነው እና ተጠቀሙት፣ እዩት። አሪፍ ነው፣ በጣም አሪፍ ነው። ለቆዳችን ፍክት ነው የሚያደርገው። በደንብ ሽታ አድርጋችሁ ምናምን ትቆያላችሁ። እኔ አጠቃቀሜ ቢያንስ 10 ደቂቃ ምናምን ዝም ብዬ ፊቴ ጋር እያሸሁት ምናምን ቆያለሁ። ሰዓት ካለኝ 10 ደቂቃ መልሼ ቆየዋለሁ። 20 ደቂቃ በአጠቃላይ ማለት ነው። ከዛን ታጠበዋለሁ በኖርማሊ በውሃ ብቻ የምታጠብ እኔ። እናንተ ደግሞ ያው እንደየእንትናችሁ ሰዓታችሁን የምታውቁት እናንተ ናችሁ። እንደ ሰዓታችሁ፣ ሰዓት ካላችሁ በሰዓታችሁ መጠን አይታችሁ ተጠቀሙ ላለሁኝ። እህት ወንድሞቼ ማለት ወንዶች ማን አላችሁ? ማን ነው ለሴት ብቻ ነው ያለው? ሞክሩትኝ፣ ተወዱታላችሁ። ይሄንን እንደዚህ ያደረኩት ለአቀማመጥ እንዲመቸኝ ብዬ ነው። ፍሪጅ ውስጥ አስቀምጠዋለሁ 15 ቀን ምናምን እስከሚያልቅ ድረስ። በብዛት ነው የምሰራ እንደዚህ እና ክዳን ባለው እቃ አድርጋችሁ ትንሽዬ እቃ ስለሌለኝ በዚህ ያደረኩትኝ እና እናንተ በፈለጋችሁት እቃ አድርጋችሁ ማስቀመጥ ትችላላችሁ። ሞክሩት፣ እዩት፣ ተወዱታላችሁ። ሌላ ነገሮችንም እንዲሁ ይዤ እመጣለሁኝ። ይሄን በጣም ጠቅመኛል ብዬ ማለት ጠቅሞኛል ለኔ። ለዚህ ለእናንተም ይጠቅማችኋል ብዬ አሰብኩኝ። ለዛ ነው የሰራሁላችሁ። አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። አመሰግናለሁ። ቻው፣ ሰላም።